ሰላም ሰላም ተመልሰናል። ይኸው ጨርሰናል። ይህን መስሎ መጥቷል። ያው እንደዚህ ነው። ያው ብዙ አሰራር አለው፣ ግን እኔ በቀላሉ የሰራሁት እንደዚህ ነው። ማለት ሰዎቹ የሚፈልጉት እንደዚህ ነው። ያው ብዙ አሰራር አለው ታውቃላችሁ። በወተትም ይሰራል፣ በሌላም ነገር ይሰራል። እኔ እንደዚህ ነው የሰራሁት። ሞክሩት፣ አስተያየታችሁን ጻፉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። ይሄንን ታስተካኪ፣ ይሄን ልታረጊ ብላችሁ አስተያየታችሁን አሳውቁኝ። እኔ ያው እንግዲህ ብዙ ጊዜ አልሰራም። መስራት ያው እሰራለሁ፣ ግን በአንድ እጄ መቅረጽ እየሰራው መቅረጽ ስለማልችል ነው፣ ስለማይመቸኝ ነው ማለት ነው። አንደኛ ደግሞ ያው ብዙም ደስተኛ ላይሆኑ ይችላሉ። ቤት ውስጥ ያለውን ነገር ታውቃላችሁ መቼም፣ ካሜራ አለ ወይ እንደዚህ ይናገራሉ ወይ እንደዚህ አለ። ፍርሃት ኖርማል እንትን ሆነን አይደለም የምንሰራው። ሁላችንም ቢናገሩስ ቢቆጡስ እንደዚህ ቢሉስ ምናምን የሚል ነገር ሀሳብ አለ። ስለዚህ ለዛ ነው ሙሉንም አላሳየው፣ ሙሉንም አልቀርጸው እና ይሄን ደግሞ ማያቅ የለም። ሁሉ አረቡ ቤት አለ። የአረቦቹ አብዛኛውን ምግባቸው ላይ የሚጠቀሙት ማለት ነው። እና ይህን ፈጭቼው ነው እንደዚህ ያደረኩት ማለት ነው። እና አስተያየታችሁን አሳውቁኝ፣ ጻፉልኝ። ያው ለአነጋገሬ ይቅርታ፣ ጀማሪም አይደለሁ። ያው አነጋገሩ ይጠፋብኛል፣ ለዛ ነው። እና አበረታቱ ቤተሰብ፣ እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ። ያው አዲስ እንደመሆን መጠን እንግዲህ እንደዚህ አድርጌዋለሁ ማለት ነው። ይህን ይመስላል፣ ሞክሩት። ያው አብዛኞቹ አረብ ቤት መቅሰስ ላይ ይሰራል እና እንደዚህ ነው እላችኋለሁ። ስለተከታተላችሁኝ አመሰግናለሁ። ኮፒ ሊንክ አድርጉልኝ፣ አበረታቱኝ። ምክንያቱም የማላቀውን እንደዚህ አድርጊ በሉኝ፣ እኔ ስለማላቅ ማለት ነው። እና ከይቅርታ ጋር ሰብስክራይብ አድርጉልኝ ቤተሰቦቼ። እና እንደዛ ነው፣ አበረታቱን። ነገር መቼም የማያውቃት የለም፣ በተለይ በረመዳን ሰዓት ወቅት ላይ ማለት ነው። ከቤት አትጠፋም እና በማንኛውም ወቅት አለ፣ ግን በየሰው በምንድን ነው